አማራ አንድ ነው። ለአስተዳደር ነው። ጎንደር፣ ጎጃም፣ ሸዋ ምን ይተባል አንድ ነው። አንድነታችን ለመከፋፈል ሰርተዋል፣ ሞክረዋል፣ አልተሳካላቸው። ስለዚህ አንድነታችን አጠናክረን እንቀጥላለን። አማራን አሳንሶ የማየት አማራን ዝቅ አድርጎ የማየት አጀንዳ ተዘግቷል። አሁን የአማራ ሕዝብ በከፍ ብሎ ነው የሚንቀሳቀሰው። ከከፍታችን የሚያወርዱን አጀንዳዎች አንያዝ። አንድነታችንን የሚፈታተኑ ማናቸው ጉዳዮች መታገል አለብን። እባብ አንዴ ነው የሚነክሰው፣ ሁለት ጊዜ ከነከሰ ሞኝ ነው ማለት ነው። እንቅፋት አንድ ጊዜ ነው የሚመታው፣ ሁለት ጊዜ እንቅፋት ከመታህ ሞኝ ነው ማለት ነው። ስለዚህ ሁለት ጊዜ እንቅፋት አንመታ ማለት ነው። ጥያቄው ህጋዊ በሆነ መንገድ ቀርቦ የፌደራል መንግስታችን ተገቢውን ድጋፍ እያደረገ ነው። የተዋጋ ነው ለፍትህ ነው። የተዋጋ ነው ራሳችን ለመከላከል ነው። ይሄ በእብሪት የምንናገረው ነገር አይደለም። የተዋጋ ነው ለመውረር አይደለም። የተዋጋ ነው መሬት ፍለጋ አይደለም። መሬትማ እኮ እዚህ ማን እንደሚያርስ ታውቁታላችሁ። ቋራ ማን እንደሚያርስ ታውቁታላችሁ። አርማጭሆ ጠገዴ ማን እንደሚያርስ ታውቁታላችሁ። እኛ ለመሬት አልታገልንም። እኛ የታገልነው ለማንነታችን ነው። ለ40 ዓመታት ለተቀማው አማራነታችን ነው የተዋጋ ነው። የወልቃይት የጠገዴ የሰቲት ሁመራ ዞን ተደራጅቷል። የራሱ አመራር ተሰማርቶለት ስራ እየሰራ ነው ያለው። በየአካባቢው ባሉ ሚሊሻዎች አሰልጥነናል። የራያ አላማጣ፣ ኮረም፣ የወፍላ በሁሉም አካባቢዎች አመራር አደራጅተናል። በጸለምት አመራር አደራጅተናል። አመራሩ ስምሪት ተሰጥቶታል። በነገራችን ላይ አመራር አሰማራንም አላሰማራንም ህዝቡ ነፃ ወጥቷል። እኛ ስለፈቀድንለት ስለፈቀድንለት ሳይሆን ህዝቡ ከዚህ በኋላ ነፃ ወጥቷል። ወደ ባርነት አይመለስም። ይሄ መታወቅ መቻል አለበት። አጀንዳው የተዘጋ አጀንዳ ስለሆነ ይሄን ጉዳይ በአግባቡ ማየት በጣም መሰረታዊ ነው። ስለሆነም በአካባቢው የሰብአዊ ልማት ስራ የሚሰራ፣ በአካባቢ አስተዳደር ስራ የሚሰራ፣ በአካባቢው የመልካም አስተዳደር ስራ የሚሰራ አደራጅተናል። ከዛ ውጭ ያለው ነገር የህዝቡ ጉዳይ ነው። ከዛ ውጭ ያለው ጉዳይ ህዝቡ ነው የሚወስነው፣ ህዝቡ ነው የሚጨርሰው። ይህን ጉዳይ በተመለከተ መሬት ላይ ምን እንዳለ አለቆቻችን መሪዎቻችን መጣው እንዲያው ያርገናል። ከዚህ በኋላ የህዝቡ ጉዳይ ነው። ላለፉት 40 ዓመታት ታግሏል። የታገለለት ዓላማ ተሳክቷል። ነፃነቱን አረጋግጧል። ነፃነቱን ጠብቆ የመቆየት ያለ መቆየት ጉዳይ የራስ ጉዳይ ሊሆን ይችላል። ስለሆነም ህግና ስርዓትን ተከትሎ ህዝቡ ከተፈናቀለው መንደሩ ወደ ቤቱ መመለስ አለበት። የተፈናቀለው ወልቃይቴ ወደ ቤቱ መምጣት አለበት። የተፈናቀላችሁ በተለያየ ሀገር፣ በውጭ ሀገር፣ በሱዳን በሌላ ቦታ የምትኖሩ አሁን ሀገራችሁ ነፃ ወጣልና ኑ ሀገራችሁን ግቡ። ይሄን ነው ጥሪ ማስተላለፍ ፈልገው